ሰላም ሰላም ኤልሳቤት ነኝ። እንዴት ናችሁ? ዛሬ በአዲስ ቪዲዮ ተከስቻለሁ። ዛሬ ይዤላችሁ የመጣሁት ስለ ፍየሎች ነው። ፍየሎችን እንዴት በውስን ቦታና በትንሽ ገቢ እንዴት በቤት ውስጥ መያዝ እንደምንችል ለሽያጭ እስኪደርሱ ድረስ በተወሰኑ ቦታ ላይ እነሱን መንከባከብ እንደምንችል። አሁን የምታዩት ቤት ይሄ የምታዩት ቤት ማደሪያቸው ነው። ቀን ቀን ደግሞ ግቢ ውስጥ ከፈለጋችሁ ካላችሁ ሰፋ ያለ ቦታ ካላችሁ ግቢ ውስጥ ወጪን ለመቀነስ ሳር የተወሰኑ ነገር የተለያየ ቅጠላ ቅጠሎችን የተለያዩ ነገሮችን እያበላችሁ እንትን ማለት ትችላላችሁ። ለገበያ እስኪደርሱ ድረስ ማለት ትችላላችሁ። ካልሆነም ደግሞ ከፈለጋችሁ በዘመናዊ መልክም እንትን ማለት ትችላላችሁ። ይሄኛው አሁን እኔ በባህላዊ መንገድ ነው እየተንከባከባኳቸው ያለሁት። ይሄ ቤታቸው ነው። እንደምታዩት ይሄ ቀላል ነው። በጣም በትንሽ ገቢ መስራት የምትችሉት ነው። ይሄ ደግሞ የምታዩት ቦታ ደግሞ ሳር የሚበሉበት ቦታ ነው። በጣም የተመረጠ ነው። እንደዚህ ሳር በልተው ወይም ደግሞ እንደዚህ ሰፋ ያለ ቦታ ላይ ውለው እንትን ሲሉ አንደኛ የመኖ ወጪ ይቀንሳሉ። ሁለተኛ ደግሞ በጣም ሰውነታቸው ጥሩ ሆኖ በቶሎ ለሽያጭም ሆነ ለእርድ ይደርሳሉ ማለት ነው። ስለዚህ እንግዲህ ዛሬ ቪዲዮን የምታዩ ሰዎች እንግዲህ አስተያየታችሁን እቀበላለሁ። ያላችሁን አስተያየት ኮሜንት ስር ቁጭ አድርጉልኝ። በጣም ይኸው እንደምታዩቸው እንግዲህ እነዚህ እኔ መሰሉ ፍየሎች እንግዲህ እኔ በእነዚህ ጀምሬያለሁኝ። ከፍ ባለም ከፈለጋችሁ እናንተ ከፍ ባለ እንትን መጀመር ትችላላችሁ። እንደ አካባቢያችሁ ነው፣ ግን እንዳያያዛችሁ ነው። አካባቢው እንደምታዩት በጣም ያማረ ነው። በዚህ ቦታ ነው እኔ እንትን የምለው እና በተረፈ መልካም ቀን